ሰላም የሻማ አካዳሚ ተማሪዎች ሰላምታዬ በያላችሁበት ይድረስልኝ። በባለፈው ትምህርታችን ስምንቱን የቃል ክፍሎች ተምረናል ማለት ነው። እያንዳንዱን በምሳሌ ትርጉማቸውን የስምንቱንም የተለያዩ የቃል ክፍሎችን በቅደም ተከተል እንመማራለን ማለት ነው። በዛሬው ትምህርታችን አብራችሁን ቆይታ አድርጉ። የመጀመሪያው የቃል ክፍል ነው ስም ነው ማለት ነው። ስም አንዱ የቃል ክፍል ነው ማለት ነው። ስም ማለት ምን ማለት ነው? የተሰጠ መጠሪያ ወይም ደግሞ ስያሜ ማለት ነው። ምን አልኳችሁ? የተሰጠ መጠሪያ ማን የሰጠው? ሰው ነው። ሰው የሰጠው መጠሪያ ወይም ደግሞ ስያሜ ስም ተብሎ ይጠራል ማለት ነው። ለምሳሌ አብርሃም፣ አዲስ አበባ፣ መጽሐፍ፣ ህልም እነዚህ ምን ተብለው ይጠራሉ? ስም ተብለው ይጠራሉ። ምክንያቱም መጠሪያዎች ወይም ደግሞ ስያሜዎች ስለሆኑ ማለት ነው። ለምሳሌ የመጀመሪያው አብርሃምን በተመለከቱ አብርሃም የሰው ስም ነው። የሰው መጠሪያ የተሰየመ የአንድ ሰው ስያሜ አብርሃም ተብሎ ከተጠራ ያነ አንድ ስም ሆኖ ያገለግላል ማለት ነው። መጠሪያ ስለሆነ ስም ተብሎ ይጠራል። ይሄ ቃል አዲስ አበባ ከተማ ስም፣ ፈረስ የእንስሳት አይነት የሆነ መጠሪያን የያዘ ስም፣ መጽሐፍ የነገር ወይም ደግሞ የነገሮች መጠሪያ ስም፣ የመጨረሻው ህልም የሚለው ደግሞ ረቂቃዊ የሆነ የነገር ስም ማለት ነው። ረቂቃዊ ስሞች የሚባሉ አሉ ማለት ነው። መጠሪያ የሆነ ማናቸውም ቃል ይባላል? ስም ይባላል ማለት ነው። መጠሪያ የሆነ ማናቸውም ቃል አይነት ቃል አልኳችሁ። ማንኛውም ቃል መጠሪያ ከሆነ ወይም ደግሞ ስያሜ የያዘ ከሆነ ስም እንለዋለን ማለት ነው። ልክ እነዚህን እንዳየናቸው ማለት ነው። እናም እነዚህን የመሰሉ በሙሉ መጠሪያዎች ወይም ደግሞ ስያሜዎች ስም እያልን እንጠራቸዋለን ማለት ነው። ኦኬ፣ ቀጣዩ ሁለተኛው የቃል ክፍል ደግሞ ተውላጠ ስም ነበር ማለት ነው። ተውላጠ ስም ማለት በስም ፈንታ ተተክቶ የሚገባ ማለት ነው። ምን ፈንታ አልኳችሁ? በስም ፈንታ። ቅድም ስም ማለት የአንድ ነገር ስያሜ ወይም ደግሞ የአንድ ነገር መጠሪያ ብለነው ነበር አይደለ? ስለዚህ በሱ ፈንታ ተተክቶ የሚገባ ደግሞ ምን ተብሎ ይጠራል? ተውላጠ ስም ተብሎ ይጠራል። ለምሳሌ እኔ፣ አንተ፣ እሱ፣ እሷ እነዚህን የመሰሉ የቃል አይነቶች ተውላጠ ስም ተብለው ይጠራሉ። ይሄን የሚያስረዳ አንድ አረፍተ ነገር መስርተን እንመልከት። እኔ እናቴን እወዳለሁ፣ እሷም ትወደኛለች። እኔ እናቴን እወዳለሁ፣ እሷም ትወደኛለች። እኔ የሚለውና እሷ የሚለው ሁለቱ ተውላጠ ስምን ተክተው የገቡ ናቸው ማለት ነው። በቀጣዩ ደግሞ የሌላኛው የቃል ክፍል ሶስተኛው የቃል ክፍል ቅጽል ተብሎ የሚጠራው ነው ማለት ነው። ቅጽል ማለት ቅጥያ ወይም ደግሞ ተጨማሪ ማለት ነው። ምን ማለት ነው አልኳችሁ? ቅጥያ ወይም ደግሞ ተጨማሪ ማለት ነው፣ ከስሙ እንደምንረዳው። እሺ፣ ከምኑ ላይ ነው የሚጨመረው? የሚጨመረው በስም ወይም ደግሞ በተውላጠ ስም፣ ከስም ላይ ወይም ደግሞ ከተውላጠ ስሞች ላይ የሚጨመር የሚቀጠል ማለት ነው። ቅጽል ማለት በምኖችና በምኖች በስምና በተውላጠ ስም። አሁን እንግዲህ ስም ማለት ተውላጠ ስም ማለት ለትርጉሙ ወይም ደግሞ ለአረዳዱ አዲስ አትሆኑ። ምክንያቱም ቅድም ተርጉመን አይተነዋል። ስም የምንላቸው ቃል አይነቶች ምን አይነት ቃላቶችን ነው ብለናል? የአንድ ነገር መጠሪያዎች፣ የተሰጡ ስያሜዎች እንደማለት ነው። ተውላጠ ስም ደግሞ ስሞችን ተክቶ የሚገባ ማንኛውም ቃል ብለናል። ስለዚህ ከስም ወይም ደግሞ ከተውላጠ ስም በመጨመር ተጨምሮ አይነትን፣ ግብርንና መጠንን የሚገልጽ ከሆነ ቅጽል እንለዋለን ማለት ነው። እና ምንን መግለጽ አለበት? አይነትን፣ ግብርን እና መጠንን መግለጽ መቻል አለበት። ይህን ካደረገ ያን የቃል ክፍል ቅጽል እያልን እንጠራዋለን ማለት ነው። ኦኬ፣ ለምሳሌ ጥቁር ፈረስ፣ ብርቱ ፈረስ እና የመጨረሻ
አጭር ፈረስ። ተመልከቱ ከዚህ ላይ ጥቁር፣ ብርቱ፣ አጭር የሚሉት እነዚህ በሙሉ ቅጽል ተብለው ይጠራሉ። ከምን ላይ ነው ተጨምረው የመጡት? ፈረስ ከሚለው የስም አይነት ላይ ነው ተጨምረው የመጡት። ስለዚህ የሚጨመሩት ወይም ደግሞ የሚቀጠሉት ከስሞቹ ላይ ወይም ደግሞ ከተውላጠ ስሞቹ ላይ ብለን ነበረ። በዚህ ምሳሌ ፈረስ ከሚለው ስም ላይ ይሆናል ማለት ነው። ምሳሌ የመጀመሪያውን ብንመለከት ጥቁር ፈረስ። ጥቁር ፈረስ ጥቁር ሲል አይነትን ይገልጻል። ብርቱ ፈረስ ብርቱ ሲል ምንን ይገልጻል? ግብርን ይገልጻል። እንዲሁም ደግሞ አጭር ፈረስ ሲል ደግሞ አጭር የሚለው ምንን ይገልጻል? መጠንን ይገልጻል ማለት ነው። መጠንን ይገልጻል። ስለዚህ አይነትን ግብርንና መጠንን የሚገልጹ ቃላቶች በሙሉ ምን እንላቸዋለን? ቅጽል እንላቸዋለን ማለት ነው። ሌላኛው የቃል ክፍል ግስ ነው። ግስ ማለት የማድረግንና የመሆንን ስሜት የሚገልጽ ነው። ምንና ምንን አልካችሁ? የማድረግን ማድረግ አንድ ነገር ማድረግ መፈጸም፣ እንዲሁም ደግሞ የመሆንን ስሜት የሚገልጹ ማናቸውም ቃላቶች ምን እንላቸዋለን? ግስ እንላቸዋለን ማለት ነው። ግሶቹ ደግሞ ንግግርን ይሰበስባሉ፣ እንዲሁም ደግሞ ንግግርን ይፈጽማሉ። ያለ ግሶች ነገራችን አይሰበሰብም ወይም ደግሞ አይፈጸምም ማለት ነው። ለምሳሌ ወደደ፣ አሰበ፣ ሄደ፣ ፈለገ የሚሉት እነዚህ በሙሉ ግስ ውስጥ የሚካተቱ የቃል አይነቶች ናቸው ማለት ነው። ወደደ ስንል ድርጊት ነው። አሰበም ስንል ማሰብ ድርጊት ነው። ምን አይነት ድርጊት? አእምሯዊ ድርጊት። ሄደ ስንል ይህም ድርጊታዊ ነው። ፈለገ ስንልም ይህም ድርጊት ነው ማለት ነው። ሁሉም ከዚህ ላይ ያሉትኝ ፈለገ፣ አሰበና ወደደ የሚሉት አእምሯዊ ድርጊቶች ናቸው። በአእምሯችን በሀሳባችን የምናደርጋቸው። ሄደ ስንል ደግሞ ምን አይነት አካላዊ ድርጊት ይሆናል ማለት ነው ሄደ ስንል። ስለዚህ እነዚህ አይነት ድርጊቶች በሙሉ ምን ተብለው ይጠራሉ? ድርጊትን የሚገልጹ ቃላቶች በሙሉ ግስ ተብለው ይጠራሉ ማለት ነው። ግሶቹ ብለናል ነገርን ይሰበስባሉ ብለናል። ለዚህ አስረጅ የሚሆን አንድ ምሳሌ ላሳያችሁ። ያዕቆብ ይማራል። ያዕቆብ ምን ይላል? ያዕቆብ ይማራል ብላችሁ። አሁን ይማራል የሚለው ግስ ነው። ይማራል የሚለው ባይኖር ኑሮ ያዕቆብ ብቻ ቢሆን ኑሮ ያዕቆብ ምን እንዳደረገ ምን እንደሰራ አናውቅም ነበረ ማለት ነው። ያም ማለት ያዕቆብ ብቻ ብለን ዝም የምንል ንግግራችን አልተሰበሰበም ወይም ደግሞ አልተፈጸመም ማለት ነው። ስለዚህ ንግግራችን እንዲፈጸም ወይም ደግሞ እንዲሰበሰብ ግሶች ሲኖሩ መልካም ነው ማለት ነው። ስለዚህ ያዕቆብ ይማራል ስንል ያዕቆብ ምን ያደርጋል ማለት ነው? መማሩን ይገልጽልናል ማለት ነው። ስለዚህ ንግግርን ይሰበስባሉ ማለት ይሄን ነው ማለት ነው። ቤተሰብ ዛሬ አራቱን የቃል ክፍሎች ተማምረናል ማለት ነው። ስም፣ ተውላጠ ስም፣ ቅጽል፣ ግስ እነዚህን አራቱን ተምረናል። በቀጣይ ደግሞ ቀጣዮቹን የቃል ክፍሎች እንደዚሁ በምሳሌና እያንዳንዳቸውን ያላቸውን ትርጉም እንማማራለን። አብራችሁን ስለቆያችሁ እጅግ እናመሰግናለን። በቀጣይ እስክንገናኝ ቸር ሰንብቱ።